እንኳን ወደ ጤናማ ጫጩቶች አስተዳደግ መመሪያ በደህና መጡ። ዛሬ የምንወያየው በእርባታ ወቅት ስለ ብርሃን አስፈላጊነት ነው። ብርሃን በጫጩቶቹ የመጀመሪያዎቹ 4 ሳምንታት የእርባታ ጊዜያት በጣም አስፈላጊ ነው። ብርሃን ጫጩቶቹ ምግብና ውሃ በቀላሉ እንዲያገኙና ጠንካራና ጤናማ እንዲሆኑ ይረዳል። በመጀመሪያው ሳምንት መብራቶቹን በቀን ለ23 ሰዓታት አብርተው ማቆየት ይኖርቦታል። የተቀረው 1 ሰዓት ደግሞ ጨለማ መሆን ያለበት ሲሆን ይህም ጫጩቶቹ መብራት ሲጠፋ ፍርሃት እንዳይሰማቸውና ጨለማ እንዲለማመዱ ያደርጋቸዋል። እነዚህ ረጅም የብርሃን ጊዜያት ጫጩቶቹ ንቁ ሆነው እንዲመገቡና እንዲጠጡ ያበረታታል። የእርባታው ቤት 260 ዋት የሆኑ አምፖሎች ብርሃን ለመስጠት በቂ ናቸው። ከሁለተኛው ሳምንት ጀምሮ ቀስ በቀስ ተጨማሪ የጨለማ ሰዓታትን በመጨመር ብርሃኑን መጀመር ይኖርቦታል። በአራተኛው ሳምንት ደግሞ 18 የብርሃን ሰዓታትና 6 የጨለማ ሰዓታት ለማድረግ ይሞክሩ። ይህ ጫጩቶቹ ከተፈጥሮ የቀንና ሌሊት ዑደት ጋር እንዲላመዱ ይረዳቸዋል። ነገር ግን በእርባታ ቤት ውስጥ ያለው መብራት በጣም ብሩህ አለመሆኑን ያረጋግጡ። በጣም ብሩህ የሆነ መብራት ጫጩቶቹን ሊረብሽና ጭንቀት ሊያስከትል ይችላል። ይህን መረበሽ ለማስወገድ አምፖሎቹን ቀይ ቀለም መቀባት ይችላሉ። ደስተኛ የሆኑ ጫጩቶች ጤናማ ናቸው ማለት ነው። በእርባታ ወቅት ትክክለኛ የሆነ የብርሃን አሰጣጥ ለእድገታቸውና ለምርታማነታቸው መሰረት ይጥላል። ስለተከታተሉ እናመሰግናለን። ያስታውሱ፣ ጥሩ የሆነ የብርሃን አሰጣጥ ልምድ ጠንካራና ጤናማ ዶሮዎችን ለማሳደግ ይረዳል።